ወቅታዊ ጉዳዮችን በተመለከተ ከአርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ጋር ቆይታ እናደርጋለን። አርበኛ አስረስ ሰሞኑን ከጎጃም የሚሰማው ከፍተኛ ሜካናይዝድ ኃይል አብይ አህመድ አሰማርቶ ጥቃት እየፈጸመ እንዳለ ነው። ጎጃም ምን አለ? አመሰግናለሁ መሳይ። እንግዲህ ያው ወደ ጎጃም ውስጥ እየተደረገ ስላለው ውጊያ ከመምጣታችን በፊት የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚንቀሳቀስባቸው እና በሚታገልባቸው ሁሉም አካባቢዎች ውጊያዎች እየተደረጉ ነው። ወለጋን ጨምሮ ማለት ነው። ለምሳሌ ወለጋ አካባቢ ዛሬና ትናንት በተደረገ ጠንከር ያለ ውጊያ 15 ያክል የጠላት የሰራዊት አባላት የተወገዱበት 28 ክላሽንኮቭ ጠመንጃዎች የተማረኩበት 19 የፎም ኤጅ ቦምቦች 24 ካዝናዎች እንዲሁም 26 የደረትና የወገብ ትጥቆች እና በርከት ያሉ ተተኳሾች የተማረኩበት ውጊያ ተደርጓል። በዚህ ውጊያ የጌጤ ግርማ መብረቅ ለጦር አበጀ ጥበቡ ለጦር አንገርጉትን ክፍለ ጦር ታፈራለ ሙሳተናው ክፍለ ጦር የተሳተፉበት ጠንካራ ውጊያ ወለጋ አካባቢ ተደርጓል። ለተከታታይ ሰዓታት ለ5 ሰዓታት የወሰደ ውጊያ ነው የተደረገው። ጠላት መድፍ ዙ 23 ሞርተር በማሰለፍ ከባድ ዝግጅት በማድረግ ውጊያ ያደረገ ቢሆንም በአካባቢው ላይ የነበረው የወገን ኃይል በከፍተኛ ጀግንነት ተዋግቶ ድል ማድረግ ችሏል። ውጊያ የተደረገው ምስራቅ ወለጋ ዞን ጉቶ ጊዳ እና ስቡ ስሬ ወረዳዎች በሚገኙት ልጎና መርካቶ ከተሞች ላይ ነው የተጠናከረ ወታደራዊ እርምጃ የተወሰደው። በሌሎችም አካባቢዎች በተመሳሳይ ኮች ተገኝተዋል። በወሎም ውጊያዎች እንደቀጠሉ ናቸው። ይሄ እንደተጠበቀ ሆኖ ከ4 ቀናት ከ5 ቀናት አስቀድመን አስተማማኝ የሆነ መረጃ ስለነበረ በቂ ዝግጅት አድርገን ነው ምንጠብቃቸው። መዋጋት ያለብን ቦታ ላይ ለደፈጣ ጥቃት የሚመች ኢላማ ውስጥ በገቡልን ሰዓት በደፈጣ ጥቃት እርምጃ እንወስዳለን። ለሱ ባልተመቸ ሰዓት ደግሞ ቦታ በመለወጥና በመቀየር የጠላት ኃይል የሳሳበትን ስስ ቦታ በመምረጥ እዛ ላይ እንመታለን። በዛ መሰረት ምርኮችን እናገኛለን፣ ተተኳሾችን እናገኛለን። በእነሱ ባገኘናቸው ተተኳሾችና ምርኮች ደግሞ እንደገና ሰራዊታችንን እናደራጃለን። ይሄ ለ3 ዓመታት የቀጠለ ዑደት ነው። በቀጣይ የምናደርጋቸው ውጊያዎች ምናልባት በመልካቸው፣ በይዘታቸው፣ በአፈጻጸማቸው፣ በውጤታቸው ጭምር ከዚህ ለየት ያሉ ስለሚሆኑ ለዛ ለስትራቴጂክ ማጥቃት ለምንላቸውና ለሌሎች ውጊያዎች የምናደርገው ዝግጅት ባለበት ነው፣ እንደተጠበቀ ነው የሚቀጥለው። አሁን እየተደረገ ያለው ኦፕሬሽን ያንን ዝግጅታችንንና ያንን ሂደታችንን የማደናቀፍ አቅም የለውም። ምንም አይነት ይሄ ነው የሚባል የማደናቀፍ ውጤትም የለውም። በተግባር በውጤት ደረጃ በእንቅስቃሴ ደረጃ ከአንድ ቦታ ወደ ሌላ ቦታ በመንቀሳቀስ ሰፊ ጂኦግራፊን ሊሸፍን ይችላል የጠላት ሰራዊት። ያንንም ሲያደርግ የተሰባሰበ ኃይል በመጠቀም ነው። ከብዙ ቦታ ያጠራቀመውን ያሰባሰበውን ኃይል በመጠቀም ነው። ስለዚህ በዛ ሂደት ሰራዊቱ በከፍተኛ ሁኔታ ፊዚካሊ መድከም ያጋጥመዋል፣ መሰላቸት ያጋጥመዋል። በዚህ መሰላቸት ማለት በየሰፈረበት ተራራ ሁሉ እየከዳ የወገንን ኃይል ይቀላቀላል። ሰው በውጤት ደረጃ እነሱ ኪሳራውን ይከናነባሉ። በእኛ በኩል ደግሞ የትግሉ ባህሪም የኛም የቆየ ኤክስፖዠርም ስላለና በቂ ዝግጅትም ስላለ ወደፊት ለምናደርገው የትግል እንቅስቃሴ ላይም ሆነ አሁን ባለን የሰራዊታችን አቅም ላይ አንዳች ተጨባጭ ጉዳት ማድረስ አልቻሉም። ይህ ሲባል በማህበረሰባችን ላይ፣ በህዝብ ላይ፣ በእናቶች ላይ፣ በህፃናት ላይ በየጊዜው የሚያደርሱት ጉዳት፣ የሚፈጽሙት ግድያ፣ ያስገድዶ መድፈር ወንጀል፣ የዘረፋ ወንጀል አሁንም እንደቀጠለ ነው። በዚህ ረገድ እጅግ አስከፊ ዘግናኝ የዘር ማጥፋት ወንጀሎች፣ የሰብአዊ መብት ወንጀሎች እየፈጸሙ ነው ያሉት። በሰራዊታችን ላይና በውጊያ አቅማችን ላይ ግን ይህ ነው የሚባል ጉዳት አላደረሱም እነዚህ ኦፕሬሽኖች። አስረስ እንደው በጣም አስገራሚው ነገር አዲስ አበባ ላይ ኢትዮጵያ እየመከረች ነው የሚለው እንግዲህ የሰሞኑ ከፍተኛ ትኩረት ሰጥቶት አገዛዙ በሁሉም መገናኛ ብዙሃኑ በሚገኝ ባሉት ሁሉ መድረኮች ይህንን አጀንዳ በሰፊው እየሄደበት ነው። ኢትዮጵያ እየመከረች ነው። በተቃራኒው ኢትዮጵያ ውስጥ እንደዚህ አይነት ጦርነት እየተካሄደ ነው። እንደው ተቃርኖዎቹን ማየት መግለጽ ይቻል ይሆን? አዲስ አበባ ላይ እየመከረች ጎጃምና ሌላው የአማራ ክልል ላይ በቦምብና ከሰማይም ከምድርም ሰላማዊ ዜጎች እንደሚመቱበት ሁኔታ ሁለቱን ነገሮች እንዴት ታያቸዋለን? እንግዲህ በብልጽግና ጋር ካሰብከው ይሄ የሚገርም የሚደንቅ ነገር አይደለም። የተለመደ ነገር ነው። የሚነገረው ሁሉ ሐሰት ነው። የሚነገረው ሁሉ የተገላቢጦች ነው። ከመነሻው ኢትዮጵያ እየመከረች አይደለም። የብልጽግናዋ ኢትዮጵያ፣ የአብይ አህመዷ ኢትዮጵያ እያበደች ነው ብለህ ብትገልጸው ነው የተሻለ ሊሆን የሚችለው። ላለፉት 8 ዓመታት ያለ እረፍት
የህዝብ እየተገደለ ነው። ያለ ረፍት በርስ ጦርነት ወጣቶች እያለቁ ነው። መሰረተ ልማት እየወደመ ነው። የንግድ እንቅስቃሴ በእጅጉ እየተንኮታኮተ ነው ያለው። የእርሻ ስራ፣ በጣም ብዙ አይነት የኢኮኖሚ እንቅስቃሴዎች ከፍተኛ አደጋ ውስጥ ገብተው ነው የሚገኙት። የኢትዮጵያ የነበራት አጠቃላይ ዲፕሎማሲያዊ አቅሟ በእጅጉ የላሸቀበት ዘመን ላይ ነው የምንገኘው። ስለ ሞራል፣ ስለ ሰብአዊ መብት የሚታሰብበት፣ ስለ ህግ የሚታሰብበት ዘመን ላይ አይደለም ያለ ነው። ያልተፈጸመ ወንጀል፣ ያልተፈጸመ ድርጊት የለም። በከፍተኛ ደረጃ አሁንም የእርስ በርስ ጦርነት፣ የተባባሰ የእርስ በርስ ጦርነት ስጋት ውስጥ ነው የምንገኘው። በጣም ብዙ ሺዎች ያለቁበት ጦርነት እየተካሄደ ነው ያለው። በዚህ መሀል ነው እንግዲህ አንድ አዳራሽ ውስጥ የብልጽግና ሰዎችንና ጥቂት የምክክር ኮሚሽነር ናቸው የተባሉ አረጋውያንን በመሰብሰብ ኢትዮጵያ እየመከረች ነው ተብሎ ድቤ እየተመታ ያለው። ይሄ በሰዎች በዜጎች ደም ላይ፣ በሰዎች መስዋዕትነት ላይ፣ በሀገር ውድቀት ላይ፣ በህዝብ እልቂት ላይ እየተደረገ ያለ ፌዝ እና ጎምዛዛ ቀልድ ተደርጎ ሊወሰድ የሚችል ነው። እዛው አዲስ አበባ ውስጥ ምክክር እየተደረገ እዛው አዲስ አበባ አደባባይ ላይ ደግሞ ጦርነት ካልተከፈተ ተብሎ ሰላማዊ ሰልፍ ሲደረግም አይተናል። እንግዲህ በጣም በእጅጉ የሚያስቅ ነው። በዚህ የምክክር ኮሚሽኑ ተሳተፍ የሚባሉ ሰዎችም የአንድ ፓርቲ ከፍተኛ አመራሮች ናቸው። ማን ከማን ጋር እንደሚመካከር እንኳን ግልጽ ባልሆነበት ሁኔታ ውስጥ እንግዲህ ስለ ምክክር ስታነሳ ተፋላሚ ኃይሎች ናቸው ሊመካከሩ የሚችሉት። ስለ እርቅ ስታነሳ የተጋጩ የተጣሉ ሰዎች ናቸው ሊታረቁ የሚችሉት። እነኚህ ተፋላሚ ኃይሎች በሌሉበት፣ ባልተወከሉበት፣ አገሪቱ ላይ ፕሮሚነንት የሆኑ ፖለቲካ ሰዎች በሌሉበት መድረክ ላይ የብልጽግና ፓርቲ ካድሬዎች ተሰብስበው ነው እንግዲህ እየመከርን ነው እየዘከርን ነው የሚሉትና እንደው ከጦርነቱ ባሻገር ራሱ ምክክር የሚባለውም ነገር አስቂ ነው። በሌላ በኩል ደግሞ በሙሉ የአማራ ክልል እና በወለጋ አካባቢ ደግሞ አፍላ ጦርነት እየተካሄደ እዛው በአንድ ጎን ስለ ምክክር እየተወራ፣ በሌላ በኩል ደግሞ ከባባድ መሳሪያዎች ተተኳሾች በገፍ ወደ አማራ ክልል እየተጫኑ የድሮን ቦምቦች ከውጭ ሀገር ከአረብ ኤምሬት እየተጫኑ እየገቡ የድሮን ነዳጅ በውሰት በግዥ እየገባ በቂ እንደገና ዝግጅት ለአየር ጥቃት ለድሮን ጥቃት ዝግጅት እየተደረገ ነው። እንግዲህ ስለ ምክክር እየተነገረ ያለው ይሄ በእጅጉ አሳዛኝ ነው። በኢትዮጵያ ፖለቲካ ታሪክ ውስጥ እንዲህ አይነት ዘመን እንዲህ አይነት አስቂኝ ጊዜ በተለይ በዚህ ዘመን ይከሰታል ብሎ ያሰበ ማንንም አልነበረም። ግን ሲሆን እየተመለከት ነው። ይሄ በጣም በእጅጉ አሳዛኝና አሳፋሪ ነው። በዚህ ድርጊት ላይ በዚህ ስላቅ ላይ እየተሳተፉ ያሉ የምክክር ኮሚሽን ሰዎችም ሆነ ሌሎች የሚያፍሩበት ታሪክ እነሱ ብቻ ሳይሆን ልጆቻቸው የልጅ ልጆቻቸው ለዘመናት የሚያፍሩበትን ጥቁር ታሪክ እየጻፉ እንደሆነ ነው የሚታየኝ። እንደው አርበኛ አስረስ በመጨረሻ እንግዲህ ክረምቱ አሁን ሐምሌ 15 ነው። ዛሬም ክረምቱም እየወጣ ነው። ምናልባት አገዛዙ የአየር የበላይነት የሚኖርበትን የበጋውን የፀሐዩን ወቅት አልፎ ይሄ ለእናንተ አመቺ ጊዜ እንደሆነ ይታወቃል። በዚህ ወቅት ላይ ያው በአደባባይ የሚነገር እንዲህ ነው በዚህ ቀን እንደዛ ተብሎ የሚገለጽ ባይኖርም ነገር ግን የምትሉትን አጠቃላይ ስርዓቱን የማስወገድ መጠነ ሰፊ ወታደራዊ ኦፕሬሽንን በተመለከተ አሁን ላይ መናገር የሚቻል ነገር አለ? ክረምቱም እየተጋመሰ ነው። ምናልባት አገዛዙ እንደ ልቡ እንዳይንቀሳቀስ የሚያደርገው የአየር ንብረት ጉዳይ ለእናንተም እድል ይዞላችሁ መጥቷልና ከዚህ አንጻር እንደው የምንጠብቀው ነገር አለ? ክረምቱ የተጠበቀውን ያክል አይደለም መሳይ። እስካሁን ድረስ ዝናባማ የሚባሉ አካባቢዎች ላይ ጭምር በቂ ዝናብ እየጣለ አይደለም። በቂ የደመና ሽፋንም የለም። ይሄ እንግዲህ በተፈጥሮ ጉዳይ አንገባም። በእርግጥ ሐምሌ አጋማሽ ላይ ነን። ያ ነገር እየሆነ አይደለም። የሆነው ነው የክረምቱ ሁኔታ ምንም ይሁን ምንም፣ ግን የብልጽግና ሰራዊት በከፍተኛ ደረጃ አቅሙ የወረደበት ተከታታይ ውጊያዎችን ያለ እረፍት ያደረገ በእነኚህ ውጊያዎች ደግሞ በሚገባ የተመታ የተዋረደ በብዙ ቦታ ቅስሙ የተሰበረ ዓላማ የሌለው የሚዋጋበትን ፐርፐዝ የማያውቅ ህዝባዊ ያልሆነ ጸረ ህዝብ ሰራዊት ከተቋቋመበት በአዋጅ በመመሪያ በህግ ከተቋቋመበት ዓላማ ውጪ ወደ ራሱ ህዝብ የሚተኩስ ወደ እናቶቹ ወደ አባቶቹ የሚተኩስ ሰራዊት ነው። ነባሩ ሰራዊት ትንሽ ፕሮፌሽናል ይመስል የነበረው ሰራዊት ለተከታታይ 7-8 ዓመታት በተደረጉ በተለያዩ ግጭቶችና ትላልቅ የእርስ በርስ ጦርነቶች ምክንያት ያው ከፔሮል ውጭ ሆኗል።
አንዳንዱ ወደ ወገን ተቀላቅሏል፣ የተወሰነው ደግሞ ተገድሏል፣ ተደምስሷል። አሁን ያለው ሰራዊት አሁን ያለው እግረኛ ሰራዊት አብዛኛው ከማረሚያ ቤት የተሰባሰበ ከመንገድ ላይ የታፈሰ በቂ ስልጠናም ያልተሰጠው ፕሮፌሽናልም ጭምር ያልሆነ ሰራዊት ነው ያለው። በየቦታው ይድረስ በጣም ባጫጭር ስልጠናዎች እየወሰደ ታጠቀ የተሰማራ ሰራዊት ነው። ስለዚህ ይህንን ሰራዊት ለማሸነፍ የሚያበቃ ቁመና አለው የወገን ኃይል። በተለይ ሌሎች ኢትዮጵያውያን ኃይሎች ጭምር ለዚህ ጉዳይ ቀና ሆነው መተባበር ከቻሉ ደግሞ የምናሸንፍበት ጊዜ ጭምር በእጅጉ እንደሚያጥር የታወቀ ነው። ፋኖ በብዙ መንገድ ማንም ባልገመተው ሁኔታ ማንም የኢትዮጵያን የፖለቲካ ሁኔታም ሆነ የምስራቅ አፍሪካን የፖለቲካ ሁኔታ ተነትናለው የሚል ድርጅትም ሆነ ግለሰብ ባልጠበቀበት ሁኔታ ይህንን ግዙፍ ሰራዊት ተቋቁሞ ብቻ ሳይሆን ራሱንም አደራጅቶ ወደ አጥቂነትም ተሸጋግሮ የተደራጀ ኃይል መሆን ችሏል። በቂ ኤክስፖዠር አለው ባለፉት ጊዜ በተደረጉ ውጊያዎች። ስለዚህ በዚህ አቅም ላይ አንድ ወጥ ድርጅት ተመስርቶ ትግል እየተደረገ ነው ያለው። በጥቂት ጊዜ ውስጥ ከዚህ በፊት ተናግሬው እንደነበረው የተለየ ነገር እንደሚፈጠር በሙሉ እርግጠኝነት ነው ምነግር መሳይ። እንግዲህ ጦርነት ነው። በጦርነት ሂደት አንድ ቦታ መያዝ፣ ሌላ ቦታ መለቀቅ እና የዕለት ከዕለት ክስተቶች በየአውደ ውጊያ የሚገኙ ድሎች፣ በየአውደ ውጊያ የሚከፈሉ መስዋዕትነቶች እነሱን ማለት አይደለም። በጥቅል ውጤቱ ግን መሰረታዊ ለውጥ የምናመጣበት አገዛዙን የምናሸንፍበት ጊዜ በጣም ቅርብ ነው ብዬ ነው የማምነው። በጣም ነው የማመሰግነው አርበኛ አስረስ ማረ ዳምጤ የአማራ ፋኖ